ሰላም ሰላም እህቶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እባካችሁ አዳዲስ የሆናችሁት ይሄን ቪዲዮ ከመጀመራችሁ በፊት ቤቱን ሰብስክራይብ፣ ላይክ፣ ኮመንት አስተያየት በመስጠት በማበረታታት ቤተሰብ ሆኖ እላችኋለሁ። እንዴት ናችሁ? ደህና ናችሁ? እኔ አለው። ዛሬ ምንድነው በአንድ ደስ የሚል ቪዲዮ ነው የመጣሁላችሁ። እሱስ ምንድነው ካላችሁ እኛ ማለት እኛ እህቶቼ ይሄ ቪዲዮ ለእናንተ ነው። እሺ በደንብ አዳምጡ። በጣም ጽዳት ሰርታችሁ ለምንድን ነው ያልተጸዳው? ለምንድን ነው ያልታጠበው? ለምንድን ነው አልታጠበም፣ አልተጸዳም፣ አላረግሽም ብላችሁ ተጠይቃችሁ ታውቃላችሁ? አዎ ታውቃላችሁ። ማንኛውም ቤት ይሄ ነገር ይገጥማችኋል። እና እሱስ ምንድን ነው ካላችሁ ቪዲዮን እዚህ ቪዲዮ ቀጣይ ቪዲዮ ላይ ታገኛላችሁ። እዚህ ላይ ማለት ነው። እዚህ ላይ ቪዲዮ እንጭናላችኋለሁ፣ ትቀጥላላችሁ ቪዲዮን ማለት ነው። እና ሽንት ቤት አብዛኛው አረብ ሀገር እንትን የሚሉት በጣም ትኩረት አድርጎ ሰዎቹ የሚያዩት ሽንት ቤት ነው አይደል? ሽንት ቤት አጥባችሁ አጽድታችሁ ምን ብላችሁ ተመልሶ ደግሞ ሽታ የሚኖር ካላችሁ ሽታ የሚያወጣ ሽንት ቤት ካላችሁ ማለት ነው ቪዲዮን ሰርቻለሁ። እዚህ ቪዲዮ ላይ ታገኙታላችሁ። በደንብ ቪዲዮን ተከታተሉ። አሁን አልናገርም፣ ቪዲዮን በማየት ትረዳላችሁ ማለት ነው። እና ሀታ የራሳችሁን ሽንት ቤት እንትን ብሎ እኔ አሁን ከራሳችሁ ሽንት ቤት በላይ የኔ ሽንት ቤት ነው አብሶ የሚጠቀሙት ማለት ነው። የኔ ሽንት ቤት ማለት ነው። ለምን በቃ ማንኛው በቃ ምግብ መብላት ትችላላችሁ። በቃ በራሳችሁ ሽንት ቤት ማለት እውነት ነው የምላችሁ። ያው እነሱ አሁን በራሳችሁ ሽንት ቤት ምግብ፣ እኛ ደግሞ ያው በቀን 2-3 ቢሆን ነው የምንገባው። ግን በቃ የሽንት ቤት መዓዛው፣ ሽታው በቃ እንጃ እንዴት ብዬ እንገራችሁ። ቪዲዮን እዚህ ላይ ታገኙላታለሁ። እስከ መጨረሻ ቪዲዮን በማየት ቤቱን ሰብስክራይብ አድርጎ ኮመንት ስጡ። አስተያየት ካላችሁ ጠይቁኝ። እሺ ውዶቼ እላችኋለሁ። አመሰግናለሁ። ደህና ሆኖ በሌላ ቪዲዮ እስከምንገናኝ ቤቱን እስከዛ ሰብስክራይብ አድርጎ እባካችሁ አበረታቱኝ። ቪዲዮ ዘይራችኋለሁ። ቤተሰብ እንሆናለሁ ያላችሁ ቤተሰብ ሆኖ እኔ እቀበላችኋለሁ። እሺ እህቶቼ እና ይሄ ነው የምላችሁ። አመሰግናለሁ ስላዳመጣችሁን። ቪዲዮን እስከ መጨረሻ በማየት እናንተም ተጠቀሙ እላችኋለሁ። እናንተም ይሄን ነገር ሰርታችሁ አድርጋችሁ አስተያየት ደግሞ እንድትሰጡኝ እሺ። ዛሬ ምንድነው መግቢያው ላይ እንዳልኳችሁ በጣም የሽንት ቤት አጥባችሁ ሽንት ቤት ካጠባችሁ በኋላ አላጠባችሁም፣ ሽንት ቤት ሽታ የለውም፣ የሳሙና ሽታ የለውም፣ የምን ሽታ የለውም የምትባሉ ካላችሁ በጣም ይሄን ነገር ተጠቀሙ ማለት ነው። ይኸውላችሁ እዚህ ጋር ይሄንን ታውቃላችሁ። ይሄ የሽንት ቤት ነው። አያችሁ፣ የሽንት ቤት ለሽንት ቤትም ይሆናል፣ ለቤት ማወለያም ይሆናል ማለት ነው። እዚህ ጋር ደግሞ ይሄ ወጆበል ታውቃላችሁ። ወጆበል ፎቶን አስገባላችኋለሁ የዚህ ማለት ነው። ይህንን ከዛ ምን ታረጋላችሁ? እዚህ ላይ ትጨምራላችሁ። ቆይ ከዛ ይኸውላችሁ ይሄንን እዚህ ጋር ትሞላላችሁ። ከዛስ ይሄንን ትንሽዬ ጣብ ታረጋላችሁ እንደዚህ ማለት ነው። ይሄ በጣም ሽታ ስላለው ሽንት ቤት አብዛኛው የምትቆዩ ልጆች ካላችሁ ማለት ይሄን እንደዚህ ታረጉና ከዛ እዚህ ጋር ማለት ነው እዚህ ጋር ታስቀምጣላችሁ። እዚህ ጋር እያችሁ እንደዚህ ማለት ነው ይቀመጣል። አሁን እንትኑ ወጀበል ስለጨመርኩ ነው ከለሩን የቀየረው። ያለ ወጀበልም ይሄ የነጩ ልብስ ማጽጃው የለም፣ እሱን ላትጨምሩ ትችላላችሁ። ብቻውንም ማድረግም ትችላላችሁ።
ይህንን ብቻውን ራሱ ማድረግ ትችላላችሁ፣ መፈቅፈቂያው ላይ ማለት ነው። አሁን እኔ ውስጥ እንደጨመርኩ አይነት ነገር ያለዚህ ማለት ነው። ይህንን ደግሞ መጀመሪያ ሽንት ቤት መቀመጫው ላይ የለም ከማጠባችሁ በፊት ይህንን ትጨምሩና ታቆየላታችሁ 1-5 ደቂቃ። ከዛ ሙልጭ ነው፣ አበባ ነው የሚመስለው ሽንት ቤት ማለት ነው። እና እነዚህን ነገሮች ከተጠቀማችሁ ሽንት ቤት በጣም ሽታ አለው ማለት ነው። አሪፍ ሽታ ነው የምታገኙት። ሽንት ቤት አጥባችሁ አላጠባችሁ የምትባሉ ከሆነ የሽንት ቤት ሽታ አጥባችሁ ሽታ የሚያወጣላችሁ ከሆነ ይህንን ነገር መፈቅፈቂያው ላይ ጨምሮ ከዛ በቃ 24 ሰዓት ሽታው አይጠፋም ማለት ነው። 24 ሰዓት እና እህቶቼ ይሄን ነገር ማለት ይሄ የነጭ ልብስ ማጠቢያ በአርበኛ ኦጁቪን ይሄን ክሮሌክስ ይቅርታ፣ ይሄንን ነገር ነው ያኔን እቃ ውስጥ ትንሽ እቃ ውስጥ ያደረኩት ውስጡ ማለት ነው። እና ይሄ ነገር በጣም አሪፍ ነው ለሽንት ቤት፣ ለመቀመጫው ሽንት ቤት ማለት ነው። በጣም ነው የሚያጸዳው። ይሄን ነገር ስትጠቀሙ ደግሞ ልብስ ነጭ ላይ ማለት ነው ማብዛት የለባችሁም። እኔ እነዚህ ፓንቶች ምንም በጣም ነበር የቆሸሹት ላይ የልጆች ላይ ማለት ነው መጨምረው፣ ግን ፓንቱን እንዳለ እንደዚህ በጥጥስ አድርጎ ነው ሲያወጣ የነበረው። አላወኩም ነበረ። እና ባካችሁ ይሄን ነገር ተጠንቀቁ። ስትጠቀሙ ትንሽዬ አድርጉ።